በኢየሱስ ክርስቶስ ስም እኔ በህይወቴ ከተፈጠረ እንደዚህ አይነት ጭካኔ አይቼ ሰምቼ አላውቅም። ሰው መግደል ይችላል። ሰው ታርመት ምጎብን እኛ በአንድ ሁለት ደቂቃ ነው ሰው ምናል። አንድ ቪዲዮ አሳያችኋለሁ። ቆይ እንደዚህ ማለት እንዴ? በጌታ በኢየሱስ ክርስቶስ ደምና ስልጣን። አረ በጌታ ይሄን ቪዲዮ በደንብ አድርጋችሁ ስሙ። አንድ ቪዲዮ አሳያችኋለሁ፣ በደንብ አድርጋችሁ እዩ። አንገታቸውን ቅሉ ነው ያለው አላህ። ምንም መራራት የለም፣ ግደሏቸው። ለካ ትውልዱ ይሄን እያየ ነው። አይታችኋል። በአደባባይ ላይ የሰው ልጅ እንደ ዶሮ እንደ ተራ እንስሳ ጭንቅላቱ እየተከተፈ ያለው። ቆይ አሳያችኋለሁ። ሰው መግደል ይችላል። ሰው ታርመት ምጎብን እኛ በአንድ ሁለት ደቂቃ ነው ሰው ምናል። እንግዲህ ተመልከቱ። በአደባባይ ላይ ወጥቶ ሰው ማረድ ችሎታ አለን፣ በሁለት ደቂቃ ውስጥ ሰው ማረድ እንችላለን እያሉ ትውልዱ ይሄን እየሰማ ስሙት። ቪዲዮ እዩት። አንዴ መግደል አለብህ፣ መገደል አለባቸው። ጨርግድለት አንገቱን፣ ቤተክርስቲያኑን ልታጋይለት ይገባል። ተመልከቱ። እንግዲህ ይሄን እያወጁ ያሉት ትልልቅ ምሁራን የተባሉት ትውልድን የሚመሩ ትውልድ ደግሞ እነሱን ድምጻቸውን የሚሰማ በጣም ትልቅ የሆኑ ሰዎች ናቸው። እንግዲህ ይሄ የሚታወጀው በቤተክርስቲያን ላይ ቤተክርስቲያንን አጥፉ፣ ንቀሉ፣ ጨርግዷቸው። በእውነት ይሄ አጋንንት በእግር ቆሞ ሁለት እግር ያለው አጋንንት ካልሆነ በስተቀር እንደዚህ አይነት የሚያውጅ እውነት ትውልዱ ላይ አይታችኋል። በሚዲያ አሳያችኋለሁ። ቆይ እንዴት አድርገው እንደሚያርዱ እንዴት አድርገው ሰውን እንደ ዶሮ እንደሚያርዱ በእውነት አሳያችኋለሁ። ማለት ሚዲያው ላይ የተለቀቀው አንዳንድ እንትኖቹ እዚህ ላይ ስለሚይዝብኝ በጣም ነው የሚያስጠላው። በቃ እንግዲህ አይታችኋል። ሚዲያ ላይ አሁን ሁሉም አሳያችኋለሁ፣ ዘርዝሬ ማለት ነው። ከዚህ ቀጥሎ አሳያችኋለሁ ሌላ ቪዲዮ። በሁለት ደቂቃ ፍራቻ እንደሌለን ታውቃላችሁ። እኛ እንደ ሌላ ሰው አይደለም። ጀብጀብ አናውቅም። ቦታ ከያዝን እኛ አንድ ሰው መፍታት አይችልም። ደግሞ በጣም የሚያሳዝነው ለእናቴ አንድ ልጅ ነኝ ባካችሁ አትረዱኝ እያላቸው በጣም ለእናቴ አንድ ልጅ ነኝ አትረዱኝ ባካችሁ እያላቸው በቃ ሚሉትን ተመልከቱ። ማለት አራጁ ያረደው አራጁ ሚለውን ተመልከቱ። ለእናቴ አንድ ልጅ ነኝ እያለ በቃ አረድ ነው እያለ ተመልከቱ ቪዲዮ። እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ከገቡ በሁለት ደቂቃ ላይቭ ላይ እንዴት ተጫውተውበት እንዳረዱት አሳያቸዋለሁ። ድንገት እዚህ ላይ ስለሚይዝብኝ የሚታረደው ፓርት እዚህ ላይ ስለሚይዝብኝ እንዴት እየተጫወቱበት እንደነበረ እውነት አሳያቸዋለሁ። በጣም አሰቃቂ፣ በጣም ጭካኔ የተሞላበት። ከዚህ በኋላ አሳያቸዋለሁ ላይቭ ላይ እንዴት እያረዱት እያሰቃዩት። የሰው ልጅ እንደዚህ ተይዞ በእውነት በኢየሱስ ክርስቶስ ደግሞ በጣም የሚያሳዝነው አትረዱኝ ለእናቴ አንድ ልጅ ነኝ እባካችሁ እያላቸው እየለመናቸው አራጁም እንደምን ታውቃላችሁ በሁለት ደቂቃ ውስጥ አንገቱን እያለ ሲናገር ሰጥቷቸው በሁለት ደቂቃ ውስጥ ችሎታ አለን ማለት እነዚህ ሰዎች ድንገት ብዙ የሰው ነፍስን አጥፍተው ሊሆን ይችላል። እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ከገቡ መሞት በሁለት ደቂቃ። ወገኖቼ ምን አይነት ዘመን ላይ ነን? እባክህ አትግደለኝ ለእናቴ አንድ ነኝ እባካችሁ እያላቸው እየለመናቸው በቃ በማይጠራው ነገር የለም። በእውነት በዛ ሁሉ እየጠራቸው ላይቭ ላይ ነው። በዛ ላይ ቲክቶክ ላይቭ ላይ ህዝብ እያየ አረዱት። ህዝብ እያየ ማለት ነው። ወይ ከዚህ በኋላ አንድ ቪዲዮ ያሳያችሁ። ማለት ብዙ ተባባሪዎች ነበሩ፣ በረደው ይሉ ነበሩ፣ እንዲህ አድርገው ይሉ ነበር። ወገኖቼ እኮ በጣም አሰቃቂ ነገር። ላይቭ ላይ ምን አይነት ዘመን ላይ ነው የምንገኘው ወገኖቼ? በእውነት በጣም ከባድ ዘመን ላይ ነው ያለውና ይህን ቪዲዮ ላሳያችሁ፣ ተመልከቱት። ልክ እንዳያችሁት ነው። ከዚህ በኋላ ሌላ ቪዲዮ ቀጥዬ ያሳያችኋለሁ። ግማሹ ጀርባውን ይወገዋል። መጀመሪያ ላይ ድንገት ቪዲዮ በኋላ ያሉት እንደዚህ ይዘውት እንዲቀና እያደረጉ ጀርባውን በጩቤ ይወጉታል፣ ያሰቃዩታል። ጌታ በኢየሱስ ክርስቶስ ወይ ደግሜ ላሳያችሁ ቪዲዮ በደንብ ይሄ ነገር ሁሉ ከመሆኑ በፊት ግን መታወቁና አገልጋይ አለምነህ ጀንበሩ የሚባለው ኢትዮጵያ ሰውን ትገላለች ብሎ መልዕክት የተናገረውን አሰማችኋለሁ። ከዚህች
ከምድር አስወጣኝ። ይህች ምድር ሰው ትገላለች። ጌታ ሆይ በሕይወቴ ዘመን በኢትዮጵያ ቤተ ክርስቲያን መክፈት አልፈልግም። ኢትዮጵያ ሰውን ትገላለች፣ ታርዳለች እያለ ሊትራሊ ሲያወራ እኔ ኢትዮጵያ ማለት በቃ መቆየት አልፈልግም እያለ የራሴን እንትን ማስቀጠል አልፈልግም፣ የራሴ ራዕይ ማስቀጠል አልፈልግም። ሀገሬን ጠልቼ ሳይሆን ኢትዮጵያ ውስጥ የእግዚአብሔርን ክብር የምትፈልግ ቤተክርስቲያን ስለሌለች ኢትዮጵያ ሰውን ትገላለች እያለ የተናገረውን ሊትራሊ የተናገረውን ቪዲዮ ላሳያችሁ ከዚህ በኋላ። ግድ የለም ጥቂት ጊዜ ቀርቶሃል። በየቦታው ልጅ ውለድ ስላለኝ ነው እየተንከራተት ስለ ክብሩ ማዋል። አዘርባይስ ሳያመፋናት አክራሪ አይደለም። ወንድም እህቶቼ ይህ የመጨረሻ ዘመን ላይ ነው ያለነው። ስለዚህ ማድረግ ያለብን ነገር ወደ እግዚአብሔር መቅረብ ነው፣ መጸለይ ነው። ነገ ህይወታችን ቤቱ ጋር እንደሚሄድ አናውቅም። ስለዚህ ወደ ቤተሰቦቼ መጸለይና መትጋት አለብን። በቃ ማለት እንደምታዩት ሁሉም ነገር የመጨረሻው ዘመን ላይ ነው ያለነው። ስለዚህ ወንድሜ ምን ትጠብቃለህ? ክፋት ነገሮችን ጥለህ ወደ እግዚአብሔር ልብህን መልስ። በቃ ይሄ የመጨረሻው ዘመን መንግስት በመንግስት ላይ ማቴዎስ ምዕራፍ 24 ላይ የተጻፈው ቃል ሊትራሊ እየተፈጸመ ነው። እዚህ ምን ትጠብቃላችሁ? ከዚህ በላይ ምን እንድናይ የምትፈልገው ወገኖች? ከዚህ በላይ ምን ለማየት ትፈልጋላችሁ? ከዚህ በላይ እባካችሁ በቃ ማለት ህይወታችሁን አስተካክሉ። የመጨረሻው ዘመን ላይ ያለነው ጌታ ሊመጣ ነው፣ በደጅ ነው። ጌታ ሊመጣ በደጅ ነው። በቃ ጌታ ሊመጣ በደጅ ነው። ስለዚህ ከዚህ በላይ ምን አይነት ታምራት እንድናይ እንፈልጋለን? የሰው ልጅ እጁ ታዝዶለት እንዲህ ተዘርግቶ ሰው ሚዲያ ላይ በዛው ተዘርግቶ የሚጨፈጭፍ የሚያርድ እንደ ዶሮ የሚቀነጣጠስ ከሆነ ይሄ በጣም ከባድ ነው። እግዚአብሔርስ ምን ይለናል? ስለዚህ እንጸልይ፣ እንትጋ፣ በእግዚአብሔር ፊት እንበርታ። ይህ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ያው የምለቃቸው ቪዲዮዎች ይታያዩኝ አይደለም? ተባረኩ።